ክብራትና ክብራን ተመልካቾቻችን ሳምንታዊው የህብረት ስራ እንቅስቃሴን የሚዳስስ ፕሮግራማችን እነሆ ተጀምሯል። ካሉ ህብረት ስራ ማህበሮች በተሻለ ዋጋ ለአባላችንም እየከፈልን ያለነው በተሻለ ዋጋ እየሸጥን ያለነው የኮከብ ወተት ቤት ነው። ጥሩ ነው። ትርፍ ክፍፍል አለው። ያው ወተት በማቅረባችን ተጠቃሚ ነው የምንሆነው፣ ተጎጂ አይደለም። ይሄን ልንመሰርትበት የቻልነው ያው በፊት የሚገዛን ሾላ ወተት ነበር። የጊዜው ሰዓቱ እስከ 10 ሰዓት ምናምን እየተሄደ ነበር ወረፋ የሚያዘው። የሚበጣጠሰው ምንድነው? ትኩስ ሲሆን የአልኮሉን ኃይል መቋቋም ሲያቀተው ነው። አሁን አለ ቢባል በቀን 24-25 ሊትር አቀርባለሁ። በቀን ባቋራጡ ሰዓት ሳይሆን ባለ ሰዓት እስከ 30 አቀርባለሁ። በተለይ በህብረት ስራ እንቅስቃሴ ላይ ትኩረት የሚያደርገው ይህ ፕሮግራማችን የተለያዩ አካባቢዎች እየተንቀሳቀሰ የህብረት ስራ እንቅስቃሴን ለእናንተ ተመልካቾች ያሳያል። በመስተንግዶም በስራዎቻችሁም ተደስተናል። ከኛ ጋር ስለቆያችሁ የህብረት ስራ እንቅስቃሴ እንድናይ ፍቃዳችሁ ስለሆነ ከልብ እናመሰግናለን። እውነት ነው፣ የጫጫ ወተት ብራንድ ነው።